السلام عليكم ورحمة الله وبركاته. ابن مفلح من يلالو سوج سلانته مطفون سياورو አትዘን ይላሉ፣ አትጨነቅ፣ አትበሳጭም፣ እንደውም ፈገግ በል ይላሉ። እንዴት ስላንተ የሚያወሩት መጥፎ ነገር አንተ ያልሰራው ነገር ከሆነ ቀጥፈው ዋሽተው ከሆነ ናም አላህ አንተ ባልሰራው ባልደከምክበት አጅር ሊሰጥ ፈልጓል ማለት ነው። የአጅር ባለቤት የምንዳ ባለቤት ሊያደርግ ፈልጓል ማለት ነው። ከሱ ዘንድ ስጦታ ሊያዘጋጅል ፈልጓል ማለት ነው። ባልሰራው ባለፋበት ነገር አጅር አላህ ሊወፍቀ ፈልጓል። ግን ሰዎች ስላንተ የሚያወሩት አንተን ያጠለሹህ በሰራው ስህተት ከሆነ ጥፋተኛ ከሆንክ አሁንም አላህ በአኺራ አንተን ከመቅጣት ይልቅ በሰው ምላስ እየቀጣህ ነው አሉ። እድለኛ ነህ። አሁን አንተ እኮ ወደ አላህ ተመልሰሃል። አንተ እኮ ጌታዬ ሆይ ማረኝ ብለሃል። ወደ ጌታ ተጠግተሃል፣ ቆጭቶሃል። ነገር ግን አሁን እነሱ እያወሩ ነው፣ አሁንም አልተውትም። ስለዚህ አላህ አንተን ተውበትህን ተቀበለና በአኺራ ከሚቀጣህ ይልቅ ይሄው በዱንያ ላይ እየቀጣህ ነው። አጅርም ይከፍልሃል። ወከዛሊከ በአኺራ ከሚቀጣው ይልቅ በዱንያ ላይ ልቅጣው ብሎ በዚህ መልኩ ባሪያው ነህና አኺራ ላይ ያስደስትህ ፈልጎ ነው ይላሉ። ያ አላህ ምንኛ አዛኝ የሆነ ጌታ ነው። አንተ ሰውን የምታማው ስለ ሰው የምታወራው ግን ምን አተረፍክ? ስለ ሰው አወራህ ሰዎች ጋር ሰብሰብ ብለህ ስሙን አጠፋሁ በውሸት ምን አገኘህ? አጅርን ምንዳህን ለፍተህ የጾምከውን የሰገድከውን የቀራኸውን ቁርአን ለሰው ከማስረከብ ውጭ እውነት ደግሞ እንዳልከው በሰውየው ላይ ጥፋት ቢኖር ወከዛሊክ ለሰዎች ስለተናገርክ ምን ጠቀመህ? ምን አተረፍክ? ያተረፍከው ነገር አለ? ህይወት ላይ የለወጠልህ ነገር አለ? አኺራስ የሚሰጥህ አጅር አለ? ለሰው አንተ ዛሬ ሰውን ጥፋት ስላወራህ ምንም ነገር ታራ ለምን ትደክማለህ? የሰውን አይብ የሰውን ነውር እየተከታተልክ ለማውራት በምትደክምበት ኃይልህ ጊዜ መልካም ስራ ስራበት፣ ወላሂ ታተርፋለህ። ኢንሻአላህ አኺራ ላይ ውጤታማ ትሆናለህ። አላህ ተባረከ ወተዓላ ሁላችንንም በሰው አይብ ምላሳችንን ከማጥቆር እሱ ይጠብቀን። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።